እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ስሙ የተመሰገነ ይሁን። ማን ያስተምረን? ማን ይናገረን? ምናልባት ከሰዓታችን አኳያ አጠር አድርጌ ወደ እናንተ አደርሳለሁ። ማን ከኛ ጋር ይሁን? ዛሬ እያየን ወንጌል እንማር። ዝግጁ ናችሁ? እሺ። ይህ ስዕል ወንጌል እንዴት እንደሆነ አብረን እናያለን። አትሮኖስን ወደዚህ እናደርገውና የእመቤታችን ስዕሏን እያየን እንማራለን። እግዚአብሔር ከሁላችን ጋር ይሁን። በቤተ ክርስቲያን ቅዱሳት ስዕላት መሳል ከመጀመሩ በፊት በጣዖት ቤት፣ በአሕዛብ ቤት የተለያዩ የእንስሳ ቅርጽ ያላቸው እየተሳሉ ይመለካሉ። ወደ ሮማውያን ፋርስ ስትሄዱ የጥጃ ምስል፣ የድመት፣ የሰው በተለያየ አይነት እያደረጉ ለዚያ ምስል ሲሰግዱ ሲንበረከኩ እናያለን። ከክርስትና ሕይወት ጋር የመጀመሪያ ተመለሱ ብለው በሚሰበኩ ጊዜ ጥልን ያነሱት ያስለመዳችሁን ለምን ትከለክሉናላችሁ? እኛ የለመድነው ስለነበረ ብለው ይታገሏቸው እንደነበረ እናያለን። በቤተ ክርስቲያናችን ግን ቅዱሳት ስዕላት የተጀመረው በ3ኛው ዓመተ ምህረት ሲሆን እንዲህ በነጻነት መገልገል በማይቻልበት በቂ ማስተማሪያ በሌለበት ዘመን አባቶቻችን ዋሻ ፈልፍለው ካታኮምብ በሚባለው ወይም ግብ ምድር በሚባለው ዋሻ ውስጥ አጽመ ቅዱሳንን ሰብስበው በዚያ ውስጥ ሆነው እየጸለዩ ያስተምሩ ነበረ። ተንቀሳቅሰው ሌላ ቦታ ላይ ሄደው እንዳያስተምሩ በቂ መጻሕፍትም አልነበራቸውም። ስለዚህ ብዙ ኢአማኞች ወደ እነሱ ሲመለሱ እንዲገባቸው፣ እንዲያውቁ፣ እንዲረዱ ለመጀመሪያ ጊዜ ለትምህርት ሃይማኖት ቅዱሳት ስዕላት ያገለግሉ ነበር። በዚህ መሰረትም ከዘፍጥረት እስከ ራእይ ያሉትን በቤተ ክርስቲያን እያንዳንዳቸው የራሳቸው መልእክት አላቸው። አንደኛ ቀለሙ፣ ሁለተኛ አይኖቻቸው። እያንዳንዱ የምንጠቀመው በቤተ ክርስቲያን የራሱ ስርዓት አላቸው። ከሰዓታችን አኳያ ሁለቱን ስዕል አድኖ ነው የምናየው። ጥንተ ስቅለቱን የመድኃኔዓለምና የእመቤታችን ምስለ ፍቅሮን ነው። በዚህ መሰረት በቤተ ክርስቲያናችን 3 አይነት ስዕል አለ። ስንት አይነት አልኳችሁ? 3 አይነት ብላ ታስተምረናለች። አንደኛው ቅዱሳት ስዕላት ብላ ታስተምረናለች። የሥላሴ ጥንተ ስቅለቱን፣ የእመቤታችን፣ የቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የመስቀሉ ቅዱሳት ስዕላት ይባላል። ሁለተኛ ዓለማዊ ስዕል ይባላል። ዓለማዊ ስዕል በቤተ ክርስቲያንም ሆነ በአምልኮተ ጣዖት ቤት አገልግሎት የለውም። ለምሳሌ በከተማ ላይ የምናያቸው ፖስተሮች የታዋቂያን፣ የዝነኞች፣ የተለያዩ ታዋቂዎች በተለያየ ቦታ ላይ በስማቸው ተሰይሞ በተለያየ መኪና ላይ ተለጥፎ የሀገር መንግስት ሊሆኑ ይችላሉ። ብዙ ለሀገር ያበረከቱ ከመውደድ የተነሳ ያሉ ስዕል ይባላሉ። እነሱ እኛ ፎቶ ብለን የምናያቸውን አይነት ማለት ነው። ሶስተኛው ርኩሳት ስዕላት የሚባሉ አሉ። አጋንንታዊ፣ ስለ አጋንንት የሚያሳዩ የአጋንንታዊ ስዕሎች አሉ። እነዚህም በግብፅ ፒራሚድ ውስጥ ዛሬም በተለያየ ቦታ ላይ ይህንን አምልኮት የሚፈጽሙበት ቤት አለ። በቤተ ክርስቲያን ለመጀመሪያ ጊዜ ስዕልን የሳለ አምላካችን እግዚአብሔር ነው። ይኸው አዳምን እንደሚፈጥረው መላእክት ባወቁ ጊዜ ምን ይመስላል ንገረን አሉት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ ሰውን በአርአያችንና በምሳሌያችን እንፍጠር። ራሱ መልክ የሳለው መጀመሪያ አዳም ነው እግዚአብሔር።
ከዚህ በመነሳት በቤተ ክርስቲያናችን የመጀመሪያውን የእመቤታችን ልጇን እንደታቀፈች የሳለው ከ72ቱ አርድእት ከአራቱ ወንጌላውያን የመሳል ጸጋ ያለው የማስተማር ጸጋ ያለው ሐኪም የሆነው ቅዱስ ሉቃስ ነው የሳላት። በመጽሐፍ ቅዱስ የታለ ከተባለ ስዕል መጽሐፍ ቅዱሳዊ እንደሆነ ለመጀመሪያ ጊዜ ያዘዘው አምላካችን እግዚአብሔር ለርዕሰ ሊቀ ነቢያት ለሙሴ ነው። ሁለቱን ኪሩቤል እንደሚናተፉ አውራ ዶሮች በጽላቱ ላይ በቃል ኪዳኑ ታቦት ላይ ፊት ለፊት ታቦቱን እያዩ አድርገን ሳላቸው ሁለቱን ኪሩቤል ብሎ ያዘዘ አምላካችን እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 22 ጀምረን እናገኛለን። ሶሎሞንም ቤተ መቅደሱን በጨረሰ ጊዜ በቤተ መቅደሱ ስዕል እንዲስል ያዘዘ አምላካችን እግዚአብሔር ነው። ደግሞ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ደግሞ ስታዩ ለማናቸውም ለተቀረጸ ምስል አትስገዱ ብሎ ደግሞ ያዛል። እዚህ ጋር ሳሉ ይላል፣ እዚህ ጋር ደግሞ አትስገዱ አታመልኩ ይላል። አትሳሉ ይላል እዚህ ጋር። እግዚአብሔር የሚቀበለው አለ፣ እግዚአብሔር ደግሞ የማይቀበለው አለ። እግዚአብሔር የሚከብርበትን የፈቀደውን ሳሉ ብሏል። እግዚአብሔር የማይከብርበትን አጋንንታዊ የሆነውን ግን እግዚአብሔር አልፈቀደም ማለት ነው። ስለዚህ ከተፈቀደው መካከል አንዱ ቅዱስ ሉቃስ የሳላት የእመቤታችን ስዕል ነው። እንደምታዩት ከላይ የለበሰችው ሰማያዊ ነው። በቤተ ክርስቲያናችን አስተምሮ የእመቤታችን ከላይ ልብሷ ሰማያዊ ነው። ሰማያዊ በቀድሞም በዕብራውያኑ በጥንቱ እጅግ የከበረና ውድ የሆነ ከለር ወይም ቀለም ቢሆን ሰማያዊ ነው። ሁለተኛ ዕብራውያን ሴቶች በሥርዓትና ሕግ መሠረት ፀጉራቸው አይታይም፣ በሻሽ ይሸፍናሉ። ሁለተኛ ያላገቡ ድንግል የሆኑ የሚለብሱት ከውስጥ ቀይ ከላይ ሰማያዊ ነው። የእመቤታችን ከላይ ሰማያዊ መልበሷ እመቤታችን ንጽሕት ቅድስት ድንግል ሰማያዊ ክብር ያላት መሆኑን እናያለን። የወለደችው ምድራዊን ሳይሆን ሰማያዊው ክርስቶስን ፍጡርን ሳይሆን ፈጣሪን መውለዷን ያሳያል። ሰማያዊ ለከበረ ለልዩ ቅዱስ ስለሆነ የሚሰጥ ነው። ይኸውም ልብሰ ማርያም ተብሎ በሀገራችን ይጠራል። ሁለተኛ ከውስጥ ደግሞ የምትለብሰው ቀይ ነው። ቀዩ እሳተ መለኮትን ያሳያል። ከሰማያት ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ከሰማይ ሳያጎድል ከምድርም ሳይጨመር ተወለደ እንዳለ ቅዱስ ዮሐንስ አፈወርቅ መለኮትን በማኅፀኗ መሸከሟን ያሳያል። አንድም በፊትሽ ሰይፍ ያልፋል ብሎ አረጋዊ ስምዖን የተናገራትን ያንን መከራን ያሳያል። በመሰረቱ እንዲህ አድርጎ ልብሷን ስታዩ እመቤታችን እንደዚህ ለብሳለች ማለት ግን አይደለም። ስዕላት ሲምቦል ናቸው፣ ገላጭ ናቸው። እመቤታችን ስናይ ፊቷን፣ መልኳን፣ ልብሷን ስናይ እንደዚህ ነው ብለን አይደለም። ነገር ግን እሷ የተቀበለችው መከራ፣ እሷ የተቀበለችው ፈተና ማንም እዚህ ምድር ላይ አልተቀበለው። እነ አብርሃም እነ ይስሐቅ እስራኤላውያን ቢሰደዱ፣ አዳም ከገነት ቢሰደድ ሁሉም በኃጢአትና በረሃብና በችግር ነው። ድንግል ማርያም የተሰደደችው ግን ስለ ልጇ ነው። ከሀገር ሀገር እውነተኛ መብልን አዝላ እውነተኛ መጠጥን አዝና ስለ ልጇ የሚበላ ለምናለች፣ የሚጠጣ ለምናለች። ትሕትናዋ ልዩ ነው። አንተ አምላክ የሆነ ሳለ ልጄ የሆነ ሳለ እንዴት እኔ ለምናለሁ? መናን ለእስራኤል አውርዳ ለኔም አውርዳ አላለችው። ከዓለት ላይ አፍልቀ ውሃ ጠጥታል ለኔም አጠጣኝ አላለችው። በአህያ ላይ አልሄድም ደመና ጥቀስልኝ አላለችው። አቤት የድንግል ትሕትና! ስትራብ ዝም፣
ስትጠማ ዝም፣ ስትበረድ ዝም ዝም እያለች ልጇን ታቅፋ ስለ ልጇ ተሰዳለች። ሌላው ልብሷን ስናይ በቢጫ ኮከብ አንዱ ትከሻዋ ላይ አንዱ ደግሞ ራስ ግንባሯ ላይ ትመለከታላችሁ። ሶስተኛው ኮከብ አይታይም። ምክንያቱም የሥላሴ ምስጢር ስለሆነ አብ ወልድ መንፈስ ቅዱስ ነው። የሥላሴ ምስጢር የምናየው ይሄ ነው። በዚህ በኩል ሸፍኖ የሚታየው ራሱ ወልድ ስለሆነ ማለት ነው። አንድም ብለው ደግሞ ሲተረጉሙ ሁለቱ ኮከብ በሁለቱም ወገን ንጽሕት ቅድስት መሆኗን ነው፣ በሥጋም በነፍስም ማለት ነው። ሶስተኛ የምናየው እመቤታችን አክሊል ይደረግለታል ስዕሏ ሲሳል። ይኸው አንደኛ ስለ ልጇ ብላ የተቀበለችው መከራ ፈተና ሁሉ የክብር አክሊል ነው። አክሊል ከላይ የሚደረገው ልጇ አያደርግም ሲሳል። የኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ከሌሎች ሀገራት ኦሪየንታል ከምንላቸው እህት አብያተ ክርስቲያናት በቅዱሳት ስዕላት ይለያያል። ራሽያ፣ ግሪክ፣ አርመን ስንሄድ ይለያያሉ። ስዕሉ ሸፍኖት እንጂ ከጀርባ ያለውን ላሳያችሁ ይችላል። በቀኝና በግራ ቅዱስ ሚካኤልና ቅዱስ ገብርኤል ነው የሚሳለው። ቅዱስ ገብርኤል አበባውን ይዞ መስቀልን ይዞ እናያለን። ወደ ድንግል ሲመጣ ለብስራት አበባ ይዞ መጥቷል። ቅዱስ ሚካኤልም ደግሞ ሌንጊኖስ የወጋበትን ጦር ሰፈነጉንም ይዞ ይሳላል። ልጇ ኢየሱስ ክርስቶስ ደግሞ አንዴ ሁለት ጣቱን ይይዛል፣ አንዳንዴ ደግሞ አንድ ጣት ተደርጎ ይሳላል። ሁለት ተደርጎ መሳሉ ሁለት ልደቶችን ያሳየናል። ቅድመ ዓለም ያለ እናት አባት አብ መወለዱን፣ ድኅረ ዓለም ደግሞ ያለ አባት ከእናት መወለዱን በሁለት ልደቶች እናምናለን። አንድ ደግሞ ሲይዝ ደግሞ አንድ ኢየሱስ ክርስቶስ ወልድ ዓለምን በደሙ ያዳነ አንድ አምላክ ለአንድ አምላክ ተገዢ መሆናችንን የሚያሳይ ነው። ሌላው መጽሐፍ ይዞ ስናይ ብሉይ ኪዳንና አዲስ ኪዳንን ያሳየናል። በነቢያትም አድሮ ያናገረ ሐዋርያትንም የመረጠ በአዲስ ኪዳንም በብሉይ ኪዳንም አምላካችን እርሱ እነግሥ አይል ንጉሥ፣ እከብር አይል ክቡር ነው። በሌሎቹ ያደርጋል እንጂ አክሊል እሱ ላይ አይደረግም። ይህ ለቅዱሳንም በተጋድሏቸው በፈጸሙት ይህንን ዓለም ድል ነስተው ስለ ስሙ ለተቀበሉት አክሊል ይሰጣቸዋል። እርሱ የሚሾም የሚያከብር የሚቀጣውንም የሚቀጣ ስለሆነ አክሊልን ያደርግላቸዋል ለቅዱሳኑ ማለት ነው። ለእመቤታችንም የንጽሕናዋን፣ የቅድስናዋን፣ የድንግልናዋን፣ የክብሯን ስለ ልጇ በላይ የተቀበለችውን ምጽዋተ መከራን የአክሊል ይደረግላታል ማለት ነው። በተጨማሪም የሰማዕታት አክሊላቸው ብሎ ደግሞ ያስቀምጥልናል። በመስቀሉ ስር የተሰጠች ድንቅ ስጦታ ናትና ያንንም ያመለክታል። ሌላው እመቤታችን ሁለት ጣቷንም ይዛ ታያላችሁ። እንደገና ሰበንም ይዛ ወይም መሐረብ ይዛ ታገኛላችሁ ሌላ ስዕል። ይህን ደግሞ የሚያሳየን የክብር የንግስናም ሁለተኛ ቶማስ በደመና እመቤታችን ስታርግ የሰጠችውን ስበን አባቶቻችን ካህናት በመስቀሉ ላይ የሚያስሩት ነው። ሁለቱ ጣቶቿ ደግሞ ድንግልናዋን ቅድስናዋን ያሳያል። በቤተ ክርስቲያን
ከሥላሴ ስዕል ቀጥሎ የሚከብደው የእመቤታችን ስዕልን መሳል ነው። የሥላሴን ስዕል ስናየው እጅግ ይከብዳል። ስዕልን ለመሳል ለዛ ተሰጥኦ ያስፈልጋል። አንደኛ አንድ ሰው መስፈን ስለቻለ ይዘምራል ማለት አይደለም። ለመዝሙሩ ክብር ያስፈልጋል፣ መመረጥ ያስፈልጋል። አንድ ሰው ስዕል ይስላል ማለት ቅዱሳት ስዕላትን ይስላል ማለት አይደለም። ምክንያቱም ቅዱሳት ስዕላት ከዓለማውያን የተለዩ ናቸው። ለምን? መንፈስ ቅዱስ ያደረባቸው ነው። አንድ አጋንንት የያዘው ሰው የዓለማዊ ስዕል ወስዳችሁ ብታደርጉበት ይቀልድባችኋል፣ ያፌዝባችሁ ይችላል። ቅዱሳት ስዕላትን ግን ባጠገቡ ብታደርጉበት ይጮሃል፣ በላዩ ላይ ያለው ደዌ ሕመም ለቆት ይሄዳል። ምክንያቱም ስዕሉ መንፈስ ቅዱስ ስላለበት። የሚስለው አንደኛ ራሱን የቻለ ስዕል ቤት ሊኖር ይገባል። ሁለተኛ ባዶ ሆኖ እየጸለየ እየዘመረ ስዕል ሊስል ይገባል። ቆራቢ ጸሎተኛ መሆን ያስፈልጋል። ያልገባቸው ይቀዱታል፣ አልገባቸውምና ልቦናን ይስጥልን። ስለዚህም የእመቤታችን ከቀኝ ከግራ አባ ሕርያቆስና ቅዱስ ኤፍሬም ተደርገው ይሳላሉ። ሌላ ቦታ ደግሞ 4 ቅዱሳን 2 በቀኝ 2 በግራ ደግሞ ይደረጋሉ። አባ ጊዮርጊስ ዘጋስጫና ቅዱስ ደክሲዮስ። አምስተኛው ሲሳል ደግሞ የቅዱስ ያሬድን እናገኛለን። የእመቤታችን ስዕሏን ከመድኃኔዓለም ቀጥሎ በብዛት ተስሎ የምናገኘው በብዙ ቦታ ላይ እናያለን። ለምን ቅዱሳት ስዕላት ይሳላሉ ካልን፣ አንደኛ ማንበብ ለማይችል ፊደል ለማይቆጥር ላልተማረ ቅዱሳት ስዕላት ወንጌል ናቸው፣ ያስተምራሉ፣ ይሰብካሉ። ስለዚህ በስዕሉ አማካኝነት ወንጌልን ይማራሉ ማለት ነው። ሁለተኛ ስዕላት አገልግሎታቸው ሥርዓተ አምልኮትን፣ ጸሎትን እናደርሳለን። ቤተ ክርስቲያን ገብተን ጣራ ግድግዳውን እያየን ሳይሆን ሕሊናችንን ሰብስበን ዓይናችንን ይዘን እንድንጸልይ ያደርጋል። ዓይኖቻቸውን ተመለከቱ፣ ጎላ ጎላ ተደርጎ ነው የሚሳሉት። ክፉና ደጉን፣ ጊዜያዊና ዘላለማዊው፣ መንፈሳዊና ዓለማዊው የመለየት ረቂቃን ከአምላካቸው የተሰጠ ጸጋ ለመሆኑ ዓይናቸው ጎላ ጎላ ተደርጎ ሁለቱም ዓይኖቻቸው በቀጥታ ወደ አንድ ነው የሚያዩት፣ አንዷን መንግሥተ ሰማያትን ነው። የመናፍቁን የአጋንንቱን ደግሞ በግማሽ ተደርጎ ይሳላል። ለምሳሌ የ12ቱን ሐዋርያት ስታዩ ይሁዳ ከ12 ሐዋርያት በግማሽ ተደርጎ ተስሏል። በአንድ አይነት ተደርጎ ማለት ነው። ቤተ ክርስቲያን ስትሄዱ ካያችሁ በአንድ አይነት ተደርጎ ነው የሚሳሉ። ቢጫ ከጀርባቸው የለም። ይሄ ክብር ወይም ማዕረግ ነው። ከጀርባ ያለው ቢጫው ቅዱሳት ስዕላት ላይ የምታዩት በይሁዳም የለም። ያ ክብር ከሱ ስለሌለም ማለት ነው። ስናያቸው ያዩናል። ይሄም ሕሊናችንን ሰብስበን በፍርሃት ሆነን እንድንጸልይ ያደርጋል። እኛ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላትን አናመልክም፣ ግን እናከብራለን። ስዕልን ምን አንልም፣ አናመልክም፣ ግን ምን እንላለን? እናከብራለን። አንድ ሰው የሞተበት ሰው በሀገራችን ፎቶን ይዞ ደረቱ ላይ አድርጎ ያለቅሳል። አሁን እያለቀሰ ያለው ለፎቶ ነው ወይስ የሞቶ? አቤት! ፎቶን ሲያዩት ምን ያሳየዋል? ያ የሞተውን ሰው ያሳየዋል ማለት ነው። ቅዱሳት ስዕላትን በዚህ መልኩ ነው የሚሳሉት። የቅዱስ ሚካኤል ሊሆን ይችላል፣ የቅዱስ ገብርኤል ስዕል ሊሆን ይችላል። በስዕሉ አማካኝነት ግን ጸሎታችን እንደሚቀበል እናምናለን ማለት ነው። ቅዱሳት ስዕላት ሌላ በተጨማሪ ምልክታችን ነው። ምናችን ነው? ምክንያቱም እነዚህ ቅዱሳት ስዕላት መለያችን ነው። ለምሳሌ ቤተክርስቲያን ተሰርቶ ከላይ መስቀል ባይኖረው መለያ ሊሆን አይችልም፣ ቤት ነው የሚመስለው። መስቀሉ ሲደረግበት ግን ምልክታችን ነው ማለት ነው።
ሌላው ጥንተ ስቅለቱ ላይ እዚህ ላይ አጽም አለ፣ የሰው አጽም የታሰረ ነገር አለ፣ እባብ አለ፣ ሰፈነጎ አለ፣ ጦር አለ፣ እጅ ከነማስታጠቢያ አለ፣ የእጆ ከነማስታጠቢያ አለ። ደግሞ በጨርቅ ላይ የተሳለ አክሊለ ሦክ እንዳደረገ አለ፣ ዶሮ አለ። እዚህ ጋር ፀሐይ አለች፣ ከላይ የተጻፈ አለ። እነዚህ በሙሉ ትርጉም አላቸው። ዮሐንስ ወንጌል ምዕራፍ 19 ጀምረን እንመለከተው። ይህንን የሳለ ደግሞ ወንጌላዊው ቅዱስ ዮሐንስ። ለምን አጽሙ እዚህ ላይ ሆነ? ጌታችንን ከከተማ አውጥተው ጎልጎታ በዕብራይስጥ ትርጓሜው የራስ ቅል ወደ ተባለው ስፍራ ላይ ወሰዱት ይላል። የራስ ቅል ወደ ተባለው ስፍራ ላይ አዳም በዚያ ቦታ ላይ አጽሙን አሳርፎታል። ይህም ጌታችን በሞቱ ሞቶ ሕይወትን ሰጥቶታል። እዚህ ላይ የምናየው ቬሮኒካ ትባላለች። ጌታችን መስቀል አሸክሞት እያንገላቱት ሲወስዱት ላቡና ደሙ ፊቱን ሲሸፍነው ሻሿን አውልቃ ፊቱን ጠርጋለት ነበር። በዚያው ፊቱን ስተርግበት መልኩን ይዞ እንደወጣ እናያለን። አሁንም በኢየሩሳሌም ይቆያል። ሌላው ዶሮ ነው። ይኸው የጴጥሮስን ነው የሚያሳየው። እውነት እውነት እላለሁ ዶሮ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ። እዚህ ጋር ጆግና ማስታጠቢያው ደግሞ እኔ ከዚህ ሰው ምንም በደል አላገኘው፣ ከበደሉ ምንድን ነው ንጹሕ ነኝ፣ እንደ ሕጋችሁ አድርጋችሁ ቅጡ ብሎ ያለው ጲላጦስ። በቅዳሴ ጊዜም አለ ጦሩ ሌንጊኖስ ጎኑን የወጋበት ነው። ሰፈነጎ አለ፣ መሰላሉ አለ። በዚህ የታሰረችዋ ደግሞ በ30 ዲናር ይሁዳ ይሸጠውን ያሳየናል። እዚህ ላይ ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ተረግፈዋል። እዚህ ላይ ከላይ የተጻፈው ደግሞ ኢናንያ ይላል። ኢየሱስ ናዝራዊ ንጉሠ አይሁድ። ስዕላት ወንጌል ናቸው ማለት ነው። ስለዚህ ማንበብ ለማይችል በደንብ አድርጎ ማስተማር ይቻላል። ስለኛ እንዴት እንደተገረፈ እንዴት እንደተሰቀለ። የመጨረሻው ይህ የሥላሴ ስዕል ነው። በአራቱም አቅጣጫ ገጸ ሰብ፣ ገጸ ንስር፣ ገጸ ላም፣ ገጸ አንበሳ። እነዚህ ምን ይባላሉ? ምን ይባላሉ? አዎ ኪሩቤል አይደለም? መንበሩን የሚሸከሙ በዚህ 12 በቀኝ 12 እኚህስ 24ቱ ካህናተ ሰማይ። ልብ በሉ። አሁን አብ የትኛው ነው? ወልድ የትኛው ነው? መንፈስ ቅዱስ የትኛው ነው? ይለያል። አንድ ሲሆኑ 3 ሲሆኑ በምንም አይለይም። ተመልከቱ። ይሄን ለምሳሌው አራቱ ገጾች በአራቱ ወንጌላውያን ይመሰላሉ። ገጸ ሰብ ወይም የሰው በማቴዎስ ዘራረገ ትውልዱን በመጀመሪያ ስለተናገረ፣ ገጸ ላም በቅዱስ ሉቃስ ደግሞ በገጸ ላም ይመሰላል። ልደቱን ስለጀመረ ማለት ነው። ገጸ ንስር ደግሞ ቅዱስ ዮሐንስ ነው። መጀመሪያ ተብሎ መጀመሪያ አለ፣ መጀመሪያ ተብሎ መጀመሪያ የሌለው አምላካችን ነው። በመጀመሪያ ቃል ነበር ብሎ ነገር ግን ታሪኩን አልጨረሰም ማለት ሲጽፍ ሁሉም በእርሱ ሆነ ብሎ ነው የዘጋው። እግዚአብሔር መልአኩን ልኮ በራእይ ከትልቁ ውቅያኖስ በእንቁላል ቅርፊት ሲቀዳ አይቶት ለሞሪን ቀርቶ ትጨርሰዋለህ አለ። እኔስ የሚያልቀውን ጀምሬያለሁ፣ አንተ ግን የማያልቀውን ጀምራለህ አለ። ሁሉ በእርሱ ሆናል። ንስር ከሰማይ ሆኖ ወደ ምድር ያለችው ጉንዳን እንደሚያይ ሁሉ ከሰው ልጅ 8 እጥፍ የማየት አቅም አለው። ንስር መለኮትን ረቂቁን ስለጻፈ
ገጸ አንበሳ ደግሞ በማርቆስ ነው። ማርቆስ ደግሞ የጀመረው በታምራቱ ነው። ሁለተኛ ወደ ግብጽ ገብቶ ሲያስተምር አንበሳ ላምን እንደሚሰብር ሁሉ ቅዱስ ማርቆስም እንደ አንበሳ ሆኖ የላም የጥጃ ምስል ያላቸውን ጣዖት በሙሉ ሰባብረዋል ማለት ነው። በዚህ መሰረት እያንዳንዳቸው ስዕል ትርጉም አላቸው ማለት ነው። ከሰዓት አኳያ አልጨረስንም፣ ካነሳን ብዙ ነው። እንደምን አመሻችሁ፣ እንደምን ቆያችሁ። ስለዚህ ወዳጆቼ ስዕል የሚቀመጠው አንድ በቤተ ክርስቲያን ነው፣ ሁለት በጸሎት ቤት ነው፣ ሶስተኛ በምንይዘው የጸሎት መዝገባችን ውስጥ ነው። በፈቀደው ቦታ ላይ ቤት ውስጥ መለጠፍ አይቻልም። በአራቱም አቅጣጫ ለቤት ውበት ተብሎ አይደረግም። ሲቀመጥ እንኳን የሥላሴ የእመቤታችን የሚካኤል የቅዱስ ገብርኤል የቅዱሳን የጻድቃን ተብሎ በክብር ይቀመጣል። ሰማዕታት ፈረስ ላይ ሆነው ጦርን ይዘው ታገኙታላችሁ። እንደነ ቅዱስ ጊዮርጊስ የነ መርቆሬዎስን የነ ፋሲለደስን የሌሎቹን ታያላችሁ። የጻድቃንን ደግሞ መቁጠሪያ ይዘው መስቀል ይዘው ታገኛላችሁ። ለምሳሌ ገድለ ተክለ ሃይማኖት ላይ በቁመታቸው ብዛት በጸሎት ብዛት 22 ዓመት በሁለት እግራቸው 7 ዓመት ደግሞ በአንድ እግራቸው የጸለዩ 6 ክንፍ የተሰጣቸው ማን ናቸው? አቤት አንድ እግራቸው ተቆርጦ ስዕሉ ተስሎ ታገኙታላችሁ ማለት ነው። ገድሉ ላይ ያለው የተገለጠው ቁልቁል ተዘቅዝቀው በገመድ ታስረው ኢትዮጵያን ማርልኝ ብለው ያለቀሱ በጥርሳቸው ድንጋይ ነክሰው አልማርክልኝ ብለው የለመኑ ማን ናቸው? በቀኝ 60 በግራ 60 አንበሳና ነብር የሚያጅባቸው ማለት ነው። አቤት የግብረ መንፈስ ቅዱስ ነው። ተመልከቱ። 12 ልጆችን ወልዳ ምንናን የመረጠች ሆዷ የአሳ መመላለሻ እስከሚሆን ድረስ ተስላ የምናገኘው በባህር ውስጥ ማናት? በቃ የወንጌሉ ነው። ተመልከቱ። ገድሉ ነው የሚነግረን። ስለዚህ እያንዳንዱ ቅዱሳት ስዕላት በክብር ተቀምጠው እናያለን። ለዛሬ ግን እነዚህ ወንጌል ናቸው ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ 120 ይከተሏቸዋል። ጌታችንን ይከተሉት የነበሩ ስንት ናቸው? 120 ናቸው አይደል? 12ቱ ሐዋርያ፣ 36ቱ ቅዱሳት አንስት፣ 72ቱ ሲደመሩ ስንት ይሆናል? 120 60 አንበሳና 60 ነብር ይከተላቸው። ስለዚህ ቅዱሳት ስዕላት በዚህ መሰረት ይሳላሉ። ከሰዓት አኳያ ግን ይጠቅለል እያሉን ስለሆነ እግዚአብሔር ፍቃዱ ከሆነ ነገም ከነገ ወዲያም በሚኖረን አልጨረስንም። የካቶሊክ የትኛው እንደሆነ አውጥተን አሳያችኋለሁ። ቤተ ክርስቲያናችን የማትቀበለው አሁን ግን እኛ እየተጠቀምንበት ያለንበትንም እነግራችኋለሁ ማለት ነው። ጌታችን የመጨረሻ ሊያደርግ የሚችለው ራሱ ላይ አክሊለ ሦክ ብቻ ነው። ምን ብቻ ነው? አቤት እኛን የብርሃን አክሊል ያለብሰን እሱ ያጠለቀው አክሊለ ሦክ ነው። አክሊል አይደረግለትም በቤተ ክርስቲያናችን ስርዓት ማለት ነው። ስለዚህ ነገ ከነገ ወዲያ በሚኖረን ደግሞ ጥያቄን ካላችሁ እናንተ ላኩልን። ነገ ደግሞ ቤታችሁ ውስጥ የትኛውን ስዕል መያዝ ያለብን የሚለውን አብረን እናያለን። ለዛሬ ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አስተማረን አላስተማረን? ስዕላት ያስተምራሉ ያስተምሩ? አቤት ገና ብዙ ነው። የኪዳነ ምሕረት የትኛው እንደሆነ እናያለን ማለት ነው። ባለፈው ወደዚህ ከመምጣቴ በፊት ጥያቄ ጠየቁ። ኪዳነ ምሕረት ለድንግል ማርያም ምን ናት ብዬ ጠይቄ ነበር። እናንተ ማን ትሉኛል? ያክስቷ ልጅ አለኝ አንዱ አውጥቶ ማለት ነው። ስለዚህ ስዕሎችን እያንዳንዱ አብረን እናያለን። ለዛሬው ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያው ስዕሉ ስለመጣ ነገ ስለሚገባ ነው ወንጌሉን ያው ለነገ ለሚቀጥለው እንማራለን። ትማራላችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። ባሉ የሰላም የፍቅር የበረከት የአንድነት ያድርግልን። ወስብሐት ለእግዚአብሔር። ይቆያል።
I'm